በምን ምክንያት ላረፍድ እችላለሁ? እንደተለመደው ነው። ዛሬም አባትሽ ናቸው? ከሱ ውጭ ማን ሊሆን ይችላል? እንዴት ስልችት እንዳለ። ምን አደረገሽ? 1000 ብር እንድትሰጠኝ ፈልጋለሁ ብዬ 800 ብር አስቀምጦልኛል። ወጣ መሰለሽ? እና ምን አደረግሽ? ደግሞ ለፕሮግራሙ የሚያስፈልገን 1000 ብር ነው። እሱማ እናቴ ሞልታልኛለች። የሱ ግን ለማንኛውም እዛው እንገናኝ። ስማንተ። አቤት። እኔን ነው? ካንተ ውጭ እዚህ ጋር ወንድ ይታያል? ይቅርታ። ቆይ ለምንድን ነው በዚህ ልክ ክፉ የምትሆኑት? አላቅም ለምን ክፉ እንደምንሆን፣ ግን ወሬሽን ስለሰማው ድፍረት ካልሆነብኝ በሂሳባዊ ስሌት ከ200 ብርና ከ800 ብር የቱ ይበልጣል? 800 ብር ነው። ታዲያ እናትሽ 200 ብር ደስታን ሰጥቶሽ 800 ብሩ ለምን አናደደሽ? ምክንያቱም የምፈልገው 1000 ብር ስለሆነ እሱንም ማድረግ ግዴታው ነው። ልክ ነሽ፣ ግዴታው ነው። ግን ማወቅ ያለብሽ አባትሽ ከልክሎሽ ሳይሆን ያለውን ነው የሰጠሽ። በእርግጠኝነት ዛሬ